እንዴት ናችሁ ተማሪዎች? እዚህ ቪዲዮ ላይ ይዤላችሁ የቀረብኩት ሂስቶሪካል ኢሹስ ኤንድ ኮንትሪቢዩተርስ ያ ማለት ታሪካዊ ጉዳዮችና አበርካቾቹ እነማን ናቸው የሚሉትን በደንብ አድርገን እናያለን። በዋናነት የምናየው የፊዚክስን ሐሳብ በመጠቀም ለዓለማችን አበርክቶ ያደረጉ ፊዚሲስትን ወይም ደግሞ ባለሙያዎችን የምናይ ይሆናል ማለት ነው። እንግዲህ ይህንን ቪዲዮ አይታችሁ ስትጨርሱ በትንሹ 3 የሚሆኑ በፊዚክስ በኩል ሊታዩ የሚችሉ ጉዳዮችን እና 4 የሚሆኑ ደግሞ ታላላቅ የምንላቸው ወይም ደግሞ ስመጥር መሪ የምንላቸው ፊዚሲስትን ለይታችሁ የምታውቁ ይሆናል። እነሱ ምን ሰሩ የሚሉትን በደንብ አድርጋችሁ ትረዳላችሁ ማለት ነው። እንዲሁም ደግሞ የእነዚህን የፊዚሲስቶችን የተለያዩ ምስሎቻቸውን፣ ፎቶዎቻቸውን እና የሰሯቸውንም ስራዎችና ፈጠራዎቻቸውን ማግኘት ትችላላችሁ። ስለዚህ እነሱን ጥያቄ ላይ ብትጠየቁ እንዴት አድርጋችሁ ማቅረብ እንደምትችሉ ምን እንደሚመስሉም ማየት የምትችሉበት ሁኔታ ነው የሚኖረው። በዋናነት እንግዲህ the development of physics from the Renaissance to the end of the 19th century is called classical physics ይለናል። ስለዚህ ከኦልሞስት ሬኔሳንስ የምንለው 14ኛው ሴንቸሪ ጀምሮ ያለውን አካባቢ ነው። ስለዚህ ከ14ኛው ሴንቸሪ እስከ 19ኛው ሴንቸሪ መጨረሻ ድረስ ያለውን ፓርት ምን እያልን እንጠራዋለን ማለት ነው? ክላሲካል ፊዚክስ እያልን እንጠራዋለን። ከዛ በኋላ ያለውን ክፍል ደግሞ ሞደርን ፊዚክስ እያልን እንጠራዋለን ማለት ነው። ከ20ኛው ክፍለ ዘመን መጀመሪያ ጀምሮ ያለውን ሞደርን ፊዚክስ ነው የምንለው። ስለዚህ ክላሲካል ፊዚክስ ላይ እንግዲህ እስከ 19ኛው ክፍለ ዘመን መጨረሻ ላይ ይጠኑ የነበሩት በዋናነት እነ ቴርሞዳይናሚክስ እና ኒውተንስ ኦፍ ሎስ ኦፍ ሞሽንን እዛ ውስጥ ማስገባት እንችላለን። በሌላኛው ምድብ ደግሞ ሞደርን ፊዚክስ ላይ ኳንተም ሜካኒክስን እና አቶሚክ ቲዮሪ ኤንድ አቶሚክ ሞዴልን ማካተት እንችላለን። እንግዲህ እነዚህ በዋናነት ክላሲካል ፊዚክስ የሚያጠናቸው ትልልቅ ስለሆኑ ኦብጀክቶች ነው እንግዲህ በዋናነት ካታጎራይዝ ማድረግ እንችላለን። ወደ ሞደርን ፊዚክስ ስንመጣ ደግሞ በጣም ጥቃቅን ስለሆኑ ፓርቲክሎች በአተም ደረጃ ሊጠኑ ስለሚችሉ ነገሮች በዋናነት ፎከስ አድርጎ የሚያጠና ሳይንስ ነው ብለን መውሰድ እንችላለን ማለት ነው። ለምሳሌ ስለ ቴርሞዳይናሚክስ አሁን ብታዩት ቴርሞዳይናሚክስ ፍሪጅ የሚሰራበት ሁኔታ፣ ምግብን ለማቀዝቀዝ የምንጠቀምበት ሁኔታ በምን አይነት ሁኔታ ይሰራል ስንል ከቴርሞዳይናሚክስ ጋር ማገናኘት እንችላለን። እንደዚሁም ደግሞ የነገሮችን እንቅስቃሴ ለምሳሌ የሳይክል እንቅስቃሴ የመኪና ሊሆን ይችላል። የተለያዩ ነገሮች እንቅስቃሴ ደግሞ በምን አይነት ሁኔታ ይጠናል ስንል ኒውተን ሎስ ኦፍ ሞሽንን መጠቀም እንችላለን ማለት ነው። ስለዚህ እነዚህን ካታጎሪዎች በመውሰድ ፊዚክስን ማጥናት እንችላለን። እዚህ ጋር ግን ማወቅ ያለባችሁ ክላሲካል ፊዚክስ ማለት የድሮ ያረጀ ወይም ያፈጀ ነው ማለት አይደለም። ለካታጎራይዜሽን እንዲመቸን ነው እንጂ አሁንም ድረስ ሁለቱንም የፊዚክስ ሳይንሶች በከፍተኛ ሁኔታ የምንጠቀምበት ሁኔታ ነው ያለው ማለት ነው። እንግዲህ ይህንን ካልን ወደ ሂስቶሪካል ኮንትሪቢዩተርስ ወይም ደግሞ በፊዚክስ ከፍተኛ የሆነ አስተዋጽኦ ወዳደረጉ ትልልቅ ፊዚሲስቶች እንሄዳለን ማለት ነው። እዚህ ጋር ማቀርብላችሁ እንግዲህ ከድሮዎቹ ጀምሬ ወደ አሁን ወዳለንበት ወደ ቅርብ ጊዜ ወዳሉት ነው የምንመጣው ማለት ነው። ስለዚህ ቆየት ካሉት ስንጀምር የመጀመሪያው አይዛክ ኒውተንን እናገኛለን። አይዛክ ኒውተን እንግዲህ ከ1642 እስከ 1727 እንደ አውሮፓውያን አቆጣጠር የቆየ ሳይንቲስት ነው ማለት ነው። ስለዚህ እሱ ምን ነገሮችን አግኝቷል ወይም ሰርቷል የሚለውን ነገር ስናይ አንደኛው the three laws of motion ወይም ደግሞ ሶስቱ የእንቅስቃሴ ህጎች የሚባለውን ህግ ዴቨሎፕ ያደረገልን ወይ የሰራልን አይዛክ ኒውተን ነው ማለት ነው። እነዚህ የኒውተን ህጎች እያልን የምንጠራቸው ናቸው የሚሆኑት። በሌላ ቪዲዮ ላይ በደንብ ተደርገው የተሰሩ ስላሉ እሱን የኒውተን ህጎችን ስለ እንቅስቃሴ የተሰራ ቪዲዮ ላይ ማየት ትችላላችሁ። እዚህ ጋር ግን በዋናነት አጠር አድርጌ አቀርብላችኋለሁ። እንግዲህ የመጀመሪያው የኒውተን ህግ ኒውተንስ ፈርስት ሎስ ኦፍ ሞሽን እያልን የምንጠራው ማለት ነው። አንድ ኦብጀክት ያለበት ቦታ ላይ ከተቀመጠ ሌላ አምባላንስድ የሆነ ፎርስ ወይም ኃይል መጥቶ ካላንቀሳቀሰው ወይም ካልነካው በቀር እዛው ጋር ይቀጥላል ነው የሚለን። እዚያ ሁለተኛው ፓርት ደግሞ የሚለን አንድ ኮንስታንት በሆነ ስፒድ ወይም ደግሞ ወጥ በሆነ እንቅስቃሴ እየሄደ ያለን ኦብጀክት ሌላ ኃይል ካልተገበርንበት በቀር በዛው ስፒድ ይቀጥላል ነው የሚለን። ስለዚህ ባሉበት ሁነትን የመቀጠል ሁኔታ የሚገልጸው የኒውተን ህግ የኒውተን የመጀመሪያ ሎው እንለዋለን። የኒውተን ሁለተኛ ህግ ደግሞ የሚለን ስፒድ ኤንድ ኦር ዳይሬክሽን ዊል ቼንጅ ኢፍ አምባላንስድ ፎርስ ኢዝ አፕላይድ ነው የሚለን በዋናነት ስንገልጸው። ያ ማለት አንድ ኦብጀክት ላይ አምባላንስድ የሆነ ኃይል በምንተገብርበት ጊዜ አቅጣጫውን ወይም ፍጥነቱን ይቀንሳል ነው የሚለን። አሁን እዚህ ጋር ለዚህ አንድ ምሳሌ እንዲሆን አንድ ኳስ እዚህ ጋር ቆሞ ነበር። ስለዚህ ይሄ ኳስ ከነበረበት እንደቆመ እያጠና የነበረው የኒውተን ፈርስት ሎ ነበር። ከዛ ግን አምባላንስድ የሆነ ፎርስ አሁን አምባላንስድ የሆነ ፎርስ ማለት ይሄንን ኦብጀክት ሊያንቀሳቅስ አቅጣጫውን ወይም ፍጥነቱን ሊቀይር የሚችል ኃይል ማለት ነው። በዛ ኃይል አፕላይ ብታደርጉበት ፍጥነቱን ወይም ደግሞ የነበረበትን ሁኔታ ይቀየራል ነው የሚለን።
ስለዚህ ልክ እንደምታዩት ልጁ ይሄንን ኳስ ሲመታው ልክ እንደምታዩት ከግድግዳው ጋር ይጋጫል ማለት ነው። ኳሱ ይሄዳል። ከዛ ግን ከግድግዳው ጋር ተጋጭቶ ኳሱ ወደ ልጁ ይመለስና እንደምታዩት ልጁንም ይመታዋል ማለት ነው። አሁን ይሄ ወደ ኒውተን ሶስተኛው ህግ ይወስደናል። ኒውተን ሶስተኛው ህግ ደግሞ ምንድነው የሚለን? for every action force there is equal and opposite reaction force ነው የሚለን። ማንኛውንም አፕላይ የምታደርጉበት አክሽን ፎርስ ካለ ለዛ ደግሞ ከዛ ፎርስ ጋር እኩል የሆነ ነገር ግን በአቅጣጫ ተቃራኒ የሆነ ኃይል አለ ነው የሚለን። አሁን እንግዲህ ልጁ ኳሱን መታው። ኳሱ ሄዶ ግድግዳውን ሲመታው ኳሱ ለምንድነው ወደ ኋላ የተመለሰው? ወደ ልጁ የተመለሰው ለምንድነው? ግድግዳው ልክ ኳሱ ሄዶ ኳሱ ግድግዳውን በመታበት ኃይል ልክ ግድግዳውም ያንን የሚያክል ኃይል ኳሱ ላይ ስላሳረፈበት ኳሱ ወደ ኋላ ተመለሰ ማለት ነው። ከዛ ኳሱ ወደ ኋላ ሲመለስ ደግሞ ያንን ፎርስ ልጁ ጋር አሳረፈበትና ልጁን እንደምታዩት ያንገዳግደዋል ማለት ነው። ስለዚህ አክሽን ኤንድ ሪአክሽን ፎርስ ማለት አፕላይ ለተደረገበት ፎርስ ሁሌም ተቃራኒ የሆነ ኃይል አለው የሚል ነው። እንዳልኳችሁ በዲቴል የተሰሩ ቪዲዮዎች ጋር ሄዳችሁ ብታዩት ደግሞ ብዙ ነገሮችን ታገኛላችሁ ማለት ነው። በዋናነት ግን የኒውተን ሶስቱ ህጎች እነዚህን ይመስላሉ። እንግዲህ ኒውተን አንድ በጣም የሚታወቅበት ዩኒቨርሳል ግራቪቴሽን የሚባል ሐሳብ አለው። ያ ምንድነው እንግዲህ ኒውተን የአፕል ዛፍ ስር ከተቀመጠበት አፕሏ ተወርድና ትመታዋለች ማለት ነው ከዛፉ። ከዛ እንዴት ወደቀች የሚለውን ሐሳብ ማሰብ ይጀምራል ማለት ነው። ይሄ አብዛኞቻችን ያው እንግዲህ በየቀኑ የምናየው ጉዳይ ሊሆን ይችላል፣ ግን አስተውለን ወደ ሳይንስ ስንቶቻችን ቀይረናል የሚለው ነው ዋናው ነገር። ስለዚህ ኒውተንን ለየት የሚያደርገው ይህንን ያቺ አፕል ከነበረችባት ዛፍ ልክ ወድቃ እንዴት ነው ልትመታን ቻለች የሚለውን ሐሳብ ቁጭ ብሎ ሲያጤን ነው ዩኒቨርሳል ግራቪቴሽናል የሚለውን ፎርስ ማግኘት የቻለው ማለት ነው። ስለዚህ ዩኒቨርሳል ግራቪቴሽናል የምንለው ምንድነው? ሁለት አካላቶች እርስ በራሳቸው የሚሳሳቡበት ኃይል አለ የሚለውን ነው የሚወስደው። ስለዚህ ይችን አፕል ምድር ወደ ራሷ ትጎታታለች ማለት ነው። በተቃራኒው ደግሞ አፕሏም ምድርን ትጎትታለች። ነገር ግን ይሄ ግራቪቴሽናል ፎርስ ከፍተኛ ማስ ያላቸው ከፍተኛ የሆነ የመጎተት አቅም ስለሚኖራቸው በከፍተኛ ሁኔታ ምድር ሁላችንንም ወደ ራሷ አጣብቃ ትይዘናለች ማለት ነው። ስለዚህ ይሄንን ሐሳብ ነው ዩኒቨርሳል ግራቪቴሽን የምንለው። ይሄ እንግዲህ ኒውተን ስለ ዩኒቨርሳል ግራቪቴሽን እነዚህን ካወቀ በኋላ ወደ ምድር የሚወድቁ አካላቶች ምንድናቸው፣ እንዴት ነው የሚወድቁት የሚለውን ሰራ። ከዛ በተጨማሪ ደግሞ ስለተሻለ ቦዲስ ወይም ደግሞ በምድር ዙሪያ ለምሳሌ የሚሽከረከሩ ነገሮችን ራሱ በምን ሁኔታ መቆጣጠር ይቻላል፣ እንዴትስ ማየት ይቻላል የሚለውንም ያጠናው ከዛ በኋላ ነው ማለት ነው። ለምሳሌ አሁን ጨረቃ በምድር ዙሪያ ስትሽከረከር እንዴት ነው የተገናኙት? ሁለቱ አክሲሷን ጠብቃ ሁሌ በዚህ እንዴት መሽከርከር ትችላለች? ከዛ ደግሞ ከምድር ያላትን ርቀት ደግሞ በምን አይነት ሁኔታ ነው መቆጣጠር የምትችል የሚለውን ሲያይ፣ ስለዚህ በጨረቃና በምድር መካከል በተፈጠረው የመሳሳብ ኃይል ኢፌክት እንዳለው አጥንቷል ማለት ነው። ስለዚህ እነዚህን ስላጠና ከፍተኛ የሆነ አስተዋጽኦ ያደረገ ሳይንቲስት ወይም ደግሞ ፊዚሲስት ነው ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ፊዚሲስት ሚካኤል ፋራዳይ ነው። እንግዲህ ሚካኤል ፋራዳይ ከ1791 እስከ 1867 እንደ አውሮፓውያን አቆጣጠር የቆየ ፊዚሲስት ነው ማለት ነው። እሱም እንግዲህ ሚካኤል ፋራዳይን ሁሌ ሳስብ ትዝ የሚለኝ ከኤሌክትሮማግኔቲዝም ጋር በተገናኘ የሰራቸው ብዙ ስራዎች አሉት። እንግዲህ ዛሬ ላይ የምንጠቀማቸው የተለያዩ ሞተርስ፣ ጄነሬተርስ እነዚህ ሚካኤል ፋራዳይ ባመጣቸው ሐሳቦች ዴቨሎፕ የተደረጉ ኮምፖነንቶች ናቸው። እነዚህን እናያለን። እሱ እንግዲህ መጀመሪያ የሰራው ኤክስፐሪመንት ምንድነው? ልክ እንደምታዩት ይሄንን ፓርት ነበር የወሰደው፣ ግን በደንብ እንድትረዱት እኔ ቀለል አድርጌ እዚህ ጋር ሳያቸዋለሁ። ይሄንን ኤክስፐሪመንት ለመውሰድ እሱ ሁለት ፐርማነንት ማግኔቶችን ተጠቀመ፣ ወይም ቋሚ ማግኔት እንላቸዋለን። ማንኛቸውም ማግኔቶችን መውሰድ ትችላላችሁ፣ በተፈጥሮ ማግኔት ይሆኑ ማለት ነው። ከዛ እንደገና ባትሪ አዘጋጀ። አሁን እኛ እዚህ ጋር እንግዲህ ኤሌክትሪክ ከረንት ለማመንጨት ነው ያን ባትሪ የምንጠቀምበት ማለት ነው። ከዛ ምንድነው ያደረገው? ልክ እንደምታዩት እዚህ ጋር ኤሌክትሪክ ዋይር ወይም ማስተላለፊያ ሽቦዎች አሉ። እነዚህን በመጠቀም ከታችና ከላይ በሚያገናኙበት ጊዜ ይሄ ዋየር መንቀሳቀስ ቻለ፣ መሽከርከር ቻለ ማለት ነው። ስለዚህ የኤሌክትሪክ ጉልበትን በመጠቀም እንቅስቃሴ መፍጠር ቻለ፣ ወይም ደግሞ የእንቅስቃሴ ጉልበትን ማግኘት ቻለ፣ የሜካኒካል ጉልበትን ማግኘት ቻለ ማለት ነው። ስለዚህ ዛሬ ላይ የምናያቸው ሞተሮች ኤሌክትሪክን በመጠቀም እንዲሽከረከሩ ወይም ደግሞ እንቅስቃሴ ጉልበት እንዲፈጥሩ ያደረጋቸውን ሳይንስ ዲስከቨር አደረገ ማለት ነው ሚካኤል ፋራዳይ። ስለዚህ በ1821 አውሮፓውያን አቆጣጠር he succeeded in producing mechanical motion by the means of permanent magnet and electric current ነው። ስለዚህ የፐርማነንት ማግኔት እና ኤሌክትሪክ ከረንት በመጠቀም የመጀመሪያውን የሜካኒካል እንቅስቃሴ ዲስከቨር ያደረገው ሚካኤል ፋራዳይ ነው ማለት ነው። ከዛ ደግሞ ከ10 ዓመት በኋላ በ1831 he discovered magnetic force into electric force thus inventing the world's first electric generator ነው የሚለው። ከዛ በኋላ ደግሞ ምን አደረገ? ከሜካኒካል እንቅስቃሴ ልክ ከኤሌክትሪካል ጉልበት ሜካኒካል ሞሽንን ካገኘው ከሜካኒካል ሞሽን ደግሞ
ኤሌክትሪካል ጉልበትን ወይም የኤሌክትሪክ ኢነርጂ ማግኘት እችላለሁ ብሎ በማሰብ ይህንን ሰራ ማለት ነው። ከዛ ልክ እንደምታዩት ይህንን የፋራዳይስ ዲስክ እያልን የምንጠራው ዲስክ አለ። ይህንን ዲስክ እንደዚህ በማሽከርከር ምን እንዲፈጠር አደረገ ማለት ነው? ኤሌክትሪክ እንዲያገኝ አደረገ። ይሄ ደግሞ ምን እንዲፈጠር አደረገ ማለት ነው? ጄነሬተር፣ አሁን ላይ የምንጠቀምባቸው ጄነሬተሮች እንዲፈጠሩ ያደረጋቸውን ሳይንስ አገኘ ማለት ነው። ስለዚህ ጄነሬተር እንደሚታወቀው የእንቅስቃሴን ጉልበት ወደ ኤሌክትሪካል ጉልበት ነው የሚቀይረው። ስለዚህ በዚህ ሁኔታ ይህንን በማሽከርከር ኤሌክትሪክ ጄነሬት አደረገ ማለት ነው። እና ሚካኤል ፋራዳይ ዓለምን የቀየረ መሪ ልንለው እንችላለን። አሁን ላይ ያሉ ቴክኖሎጂዎች እንዲሰሩ ከፍተኛ የሆነ አስተዋጽኦ ያደረገ ፊዚሲስት ነው ማለት ነው። እነዚህ ነገሮችን ማየት ትችላላችሁ። እንግዲህ በቀን ተቀን እንቅስቃሴ የምናያቸው አብዛኞቹ ማሽኖች ውስጣቸው ሞተር አለ። ስለዚህ የሞተርና ጄነሬተር ባሰብን ቁጥር ሚካኤል ፋራዳይ ማሰብ ይኖርብናል ማለት ነው። ከዚህም በተጨማሪ እንግዲህ ወደ ጄምስ ፕሪስኩት ጁል እንሄዳለን። ጄምስ ፕሪስኩት ጁል ከ1818 እስከ 1889 የቆየ ፊዚሲስት ነው ማለት ነው። እሱ ደግሞ ምንድን ያደረገው he studied the nature of heat and then discovered the relationship to mechanical work ነው። እንግዲህ ፕሪስኩት ጁል በዋናነት ያደረገው ስለ ሙቀት ተፈጥሮና እንደዚሁም ደግሞ ይሄ ሙቀት ከሜካኒካል ወርክ ወይም ከሜካኒካል ስራ ጋር ምን አይነት ግንኙነት አላቸው የሚለውን ነው የሰራው። ይህንንም ግኝት ለማግኘት የሰራው ኤክስፐሪመንት ወይም ሙከራ መጀመሪያ ምን አዘጋጀ ማለት ነው? ይህንን ዋተር ታንክ አዘጋጀ ወይም የውሃ መያዣ ማለት ነው። እዛ ውስጥ ጨመረበት ውሃ ከጨመረ በኋላ ዙሪያውን ኢንሱሌትድ አደረገው። ያ ማለት ወደ ውጭ ሙቀት እንዳይወጣና እንዳይገባ አደረገ ማለት ነው። ከዛ በኋላ እዛ ውስጥ ላይ ልክ እንደምታዩት ቴርሞሜትርን አስገባ። ውስጥ ላይ ቴርሞሜትሩም እንደሚጠቅመው ማለት ነው ውስጥ ላይ ያለው ሙቀት ለመለካት ነው። ከዛ ፓድል ዊል የምንለው ልክ እንደዚህ አይነት ዘንግ ይሆንና ዘንጉ ደግሞ መቅዘፊያ አለው ውስጡ። ከዛ ይሄንን መቅዘፊያ ከውሃው ውስጥ አድርጎታል ማለት ነው። ከዛ ልክ እንደምታዩት ከላይ ልክ ኦብጀክቱ ላይ በገመድ ይጠመጥምና አንድ ክብደት ያንጠለጥልበታል። ከዛ ይሄንን ክብደት ከላይ ከወሰደ በኋላ ክብደቱን ሲለቀው ክብደቱ እንደሚታወቀው ወደ ታች ይወርዳል አይደል? ወደ ታች ሲወርድ ይሄንን ኦብጀክት ያሽከረክረዋል። እያሽከረከረው ይወርዳል። እያሽከረከረው ሲወርድ ይሄ ፓድል ዊሉ ውሃውን ያንቀሳቅሳል ማለት ነው። ይሄ የሚንቀሳቀስ ውሃ ደግሞ ምን ማድረግ ይጀምራል? መሞቅ ይጀምራል። ሙቀቱን በምንድን ነው የለካው? በቴርሞሜትር። ከዛ በኋላ ምን ተረዳ ማለት ነው? ይሄ እንቅስቃሴው ጉልበት ወደ ሌላ አይሄድም። ወደ ምን ተቀየረ ማለት ነው? ወደ ሙቀት ጉልበት ተቀየረ እንጂ። ስለዚህ ከዚህ ምን ዲስከቨር አደረገ ማለት ነው? ይሄ ሜካኒካል ኢነርጂ እንግዲህ እንደምታዩት ይሄ የሚንቀሳቀሰው ወደ ልና ወደ ታች የሚንቀሳቀሰው ሜካኒካል ኢነርጂ ነው ወይም የእንቅስቃሴ ጉልበት ነበር። ነገር ግን ውሃው ውስጥ ደግሞ ሜካኒካል ጉልበቱ በሚኖርበት ሰዓት ወደ ታች በሚወርድበት ሰዓት ደግሞ ሙቀቱ እየጨመረ ሄደ። ያ ማለት ተርማል ኢነርጂን አገኘ ማለት ነው። ከዛ ሜካኒካል ኢነርጂ እና ተርማል ኢነርጂ እንደሚገናኙ አወቀ። ከዛ በተጨማሪ ደግሞ ኮንዘርቭድ እንደሆነ ወይም ደግሞ ተጠብቀው እንደሚቆዩም አውቋል። ይሄ ማለት ምንድነው? this leads to the loss of conservation of energy። ስለዚህ የጉልበት ተጠብቆ መቆየት የሚለውን ህግ ለማውጣት መንደርደሪያ ሐሳብን አመነጨ ማለት ነው። ስለዚህ ጄምስ ፕሪስኩት ጁል ደግሞ የቴርሞዳይናሚክስ ላይ የምናውቃቸው 3 ህጎች አሉ። ከ3ቱ ህጎች ውስጥ የመጀመሪያውን ህግ ለማውጣት ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። እሱ ያመጣው ግኝት ፈርስት ሎስ ኦፍ ቴርሞዳይናሚክስን እንድንረዳ አግዞና ማለት ነው። ፈርስት ሎስ ኦፍ ቴርሞዳይናሚክስ የሚለው ምንድነው? ኢነርጂ cannot be created or destroyed, it can only change forms or be transferred from one place to another ነው የሚለው። ስለዚህ ኢነርጂ አይጠፋም፣ አይፈጠርም። ከዛ ይልቅ ምን ያደርጋል ማለት ነው? ከአንድ ፎርም ወደ ሌላ ፎርም ይቀየራል ወይም ደግሞ ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል የሚለውን የመጀመሪያውን ህግ እንዲፈጠር ምክንያት ሆኗል ማለት ነው። ሌላኛዋ ፊዚሲስት ደግሞ ሜሪ ኩሪ ነች። እንግዲህ እስካሁን ወንዶችን አይተናል። አሁን ደግሞ ሴት ፊዚሲስት እናያለን። ሜሪ ኩሪ ነች። እሷም ከ1867 እስከ 1934 እንደ አውሮፓውያን አቆጣጠር የቆየች ፊዚሲስት ነች ማለት ነው። የሷን ስራ እናያለን። ሜሪ ኩሪ conducted pioneering researches in the fields of nuclear physics, particularly on radioactivity ነው የሚለን። ስለዚህ ሜሪ ኩሪ እንግዲህ ፈርቀዳጅ የሆነ ሪሰርችን በኒውክሊየር ፊዚክስ ላይ ሰርታለች ማለት ነው። በዋናነት እሷ የሰራች ደግሞ ሬዲዮ አክቲቪቲ የምንላቸው ሬዲዮ አክቲቭ የሆኑ ማቴሪያሎች ላይ የሰራች ሳይንቲስት ነች ማለት ነው። ስለሷ ስራ የተወሰኑትን እናያለን። እንግዲህ በዋናነት ግን ስለ ኒውክሊየር ፊዚክስ ስናወራ ማወቅ የሚኖርብን ኮንሰፕት ስላለ እሱን የተወሰነ ልንገራችሁ። ኒውክሊየር ፊዚክስ deals with the structure, properties and reactions of the nuclei atoms። ስለዚህ ኒውክሊየር ፊዚክስ የምንለው አንድ አተም ውስጥ ያለ ኒውክለስን ያ ማለት ኒውክለስ ስንል ደግሞ ውስጡ ላይ ፕሮቶን እና ኒውትሮኑን የያዘ ፓርት ማለት ነው። ስለነሱ የሚያጠና ሳይንስ ማለት ነው ባጭሩ።
ሬዲዮ አክቲቪቲ ስንል ደግሞ ሬዲዮ አክቲቪቲ deals with the behaviors of unstable atomic nuclei ያ ማለት እንግዲህ አተም ውስጥ ያሉ ኒውክለስ ያ ማለት ፕሮቶን እና ኒውትሮን ነው ብያችኋለሁ። ስለዚህ እዛ ውስጥ ያለ የኒውክሌይ ፓርቶቹ አንስቴብል ሆነው በሚቀመጡበት ወይም ደግሞ በሚቅበጠበጡበት ጊዜ የሚያወጡትን ኢነርጂ ወይም ጉልበት ሊያጠና የሚችል ሳይንስ ነው። ስለዚህ በዋናነት ሜሪ ኩሪ ያጠናቸው የኒውክሌር ፊዚክስ ውስጥ ሆኖ እዚህ ሬዲዮ አክቲቪቲ ማቴሪያልስ ላይ ፎከስ ያደረገ ነገር እንደሆነ እንድትረዱት ነው ማለት ነው። ስለዚህ ይህንን ካለን she discovers elements ፖሊኒየም ኤንድ ራዲየም ያ ማለት እንግዲህ ፖሊኒየም እና ራዲየም እያልን የምንጠቀማቸውን ኬሚካል ኤሌመንት ዲስከቨር ያደረገችው ሜሪ ኩሪ ነች ማለት ነው። ስለዚህ ልክ እንደ ሌሎች ኤሌመንቶች አሁን ኬሚስትሪ ላይ ተመራችሁ ከሆነ ብዙ አይነት ኤሌመንቶች አሉ። ስለዚህ ከነዚህ ኤሌመንቶች ውስጥ ፖሊኒየም እና ራዲየም የሚባሉ ኤሌመንቶችን ዲስከቨር ያደረገችው ሜሪ ኩሪ ነች ማለት ነው። ፖሊኒየም የሚለውንም ስያሜ የሰጠችው የተወለደችበት የትውልድ ሀገሯ ፖላንድ ስለነበረ ከዛ ጋር ተቀራራቢ አድርጋ ነው ፖሊኒየም ብላ የሰየመችው ማለት ነው። ስለዚህ እነዚህን ሁለት ማቴሪያሎች ያገኘችው ሜሪ ኩሪ ነች ማለት ነው። ስለዚህ ለፊዚክስ ባላት ማስተዋጽኦ ሜሪ ኩሪን she is considered as the mother of modern nuclear physics ስለዚህ የዘመናዊ ኒውክሌር ፊዚክስ እናት እየተባለችም ትታወቃለች ማለት ነው እና በጣም ትልቅ አበርክቶ ያሳደረች እንስት ፊዚሲስት ነች ማለት ነው። ለዚህም ስራዋ እንግዲህ የኖቤል ፕራይዝ ተሸላሚ ነች ማለት ነው። so Mary Curie was the first woman to win a Nobel Prize ስለዚህ የኖቤል ፕራይዝን ያሸነፈች የመጀመሪያዋ ሴት ሜሪ ኩሪ ነች ማለት ነው። she received the Nobel Prize in Physics in 1903 for her works on radioactivity ስለዚህ ሬዲዮ አክቲቪቲ ላይ በሰራችው በ1903 የፊዚክስ ኖቤል ፕራይዝ አሸናፊ ሆናለች ማለት ነው። ከሌሎች ሰዎች ጋር አብራ ነው የሰራችው። ይሄንን በኋላ ላይም እነግራችኋለሁኝ። ከዛ in 1911 she won the Nobel Prize in Chemistry for her discoveries of radium and polonium ሌላ እንደገና ደግሞ በ1911 እንደ አውሮፓውያን አቆጣጠር ደግሞ በኬሚስትሪ የሚሰጠውንም ኖቤል ፕራይዝ አሸናፊ ሆናለች ማለት ነው። ከዚህም በተጨማሪ ደግሞ ሜሪ ኩሪ በዩኒቨርሲቲ ኦፍ ፓሪስ የመጀመሪያዋ ሴት ፕሮፌሰር ነች። የሜሪ ኩሪ ስራ እንግዲህ በዚህ አያልቅም። የመጀመሪያው የዓለም ጦርነት በሚካሄድበት ጊዜ የራሷን የሆነ ድርሻ ትወጣ ነበር። በጦርነት ጊዜ እንግዲህ የተጎዱ ወታደሮች ሰውነታቸው ውስጥ የተለያየ ጥይትና የቦምብ ፍንጥጣሪ ይቀር ነበር። ስለዚህ ያንን ፓርት ከሰውነታቸው ውስጥ ለማስወጣት ሲፈለግ ኤግዛክትሊ የት ቦታ ላይ እንዳለ ስለማይታወቅ ሜርኩሪ ይዛው የሄደችው ቴክኖሎጂ በከፍተኛ ሁኔታ ያግዛቸው ነበር። ይሄውም አምቡላንስ ውስጥ የኤክስሬይ ማሽንን ገጥማ ነበር የሄደችው። ከዛ በኋላ ይሄንን በመጠቀም በትክክል የት ቦታ ላይ እንዳለ በማወቅ ዶክተሮቹ እነዚህን ነገሮች በቀላሉ ከቆሰሉ ወታደሮች ጋር ለማስወጣት ይጠቀሙባቸው ነበር ማለት እና በጣም የብዙ ወታደሮችን ህይወት ታድጋለች። ሌላው ግን ስለ ሜሪ ኩሪ አንድ አስገራሚ ታሪክ አለ። ያ ምንድነው? የመጀመሪያው ኖቤል ፕራይዝ ኢኒሻል ኦሚሽን ነው። ያ ማለት የመጀመሪያው ኖቤል ፕራይዟን እንደሚገባት ማግኘት አልቻለችም ነበር። እንግዲህ ይህንን የኖቤል ፕራይዙን እንዲያሸንፉ የሚያደርግ ኮሚቴ ይመረጥና ያ ኮሚቴ ነው የሚመርጠው ማለት ነው። ያኔ ሲመርጡ የመረጡት ሁለቱን ሰዎች ብቻ ነው። ያ ማለት ፒየር ኩሪ የሚባል ባለቤቷንና እንደዚሁም ደግሞ ሌላ የሥራ ባልደረባቸውን ሄንሪ ቢኩሬል የሚባል የሥራ ባልደረባቸውን አድርገው ሁለቱ ግማሽ ግማሽ ኮንትሪቢዩሽን ይኖራቸዋል በሚል ስለዚህ ለሁለት አካፈሏቸው ማለት ነው። ነገር ግን ይሄ በሰዓቱ ሌላ እንግዲህ ከዛ ከነበሩ ሜምበር ውስጥ አንዱ በጣም በከፍተኛ ሁኔታ ተቃውሞ ያስነሳል። ስለዚህ ሜሪ ኩሪም የራሷን ድርሻ ይገባታል የሚል ተቃውሞ ያስነሳል ማለት ነው። ምክንያቱም ከፍተኛ የሆነ አስተዋጽኦ ያደረገችው በሚል ማለት ነው። ስለዚህ ጎስታ ሚታግ ሌፍለር የሚባል የሜምበር አባል ከፍተኛ የሆነ ተጋድሎ በማድረግ ሜሪ ኩሪ ድርሻዋን እንድታገኝ አድርጓል ማለት ነው። ስለዚህ ከድርሻው ውስጥ ግን ምንድነው የሆነው ማለት ነው? ከባለቤቷ ጋር እንድትካፈል ነው የተደረገው። ስለዚህ የባለቤቷን 1/2 የነበረውን ድርሻ እንደገና ለሁለት ተካፍለው 1/4 ድርሻ እንዲይዙ ይሆናል ማለት ነው። ያ ማለት እንግዲህ ኖቤል ፕራይዝ ሲያሸንፉ ከሚያገኙት ጥቅማ ጥቅም ሊሆን ይችላል፣ ከገንዘብ ሊሆን ይችላል። ከገንዘብ ውስጥ 1/4 ለሜሪ ኩሪ፣ 1/4 ደግሞ ለባለቤቷ እና 1/2 ደግሞ የመጀመሪያው ሰውዬ ሄንሪ ቤክሬል እንዲወስድ ይሆናል ማለት ነው። ስለዚህ በጣም ብዙ ገጠመኞች ናቸው የነበሯት ማለት ነው። እንግዲህ ሜሪ ኩሪ ረጅም ጊዜዋን ለሬዲዮ አክቲቭ ተጋላጭ ሆና ኤክስፐሪመንት ስትሰራ ስለነበር መጨረሻም ላይ እንግዲህ ጤናዋ ላይ ከፍተኛ የሆነ ጉዳት አድርሶባት ለሞቷም እንደ መንስኤ ከሚሆኑ ነገሮች ውስጥ አንዱ ይሄ ለሬዲዮ አክቲቭ ማቴሪያል ተጋላጭ መሆኗ ነበር ማለት ነው። ከዛም በኋላ እንግዲህ ሬዲዮ አክቲቭ ያለባቸው ማቴሪያሎችን
በከፍተኛ ሁኔታ ከሰው ተጠብቆ የሚቆዩ ቦታዎች ናቸው። እንደዚህም አይነት ምልክት ካያችሁ ያ ቦታ ለሬዲዮ አክቲቭ ተጋላጭ ነው የሚል ነገር አለው። አሁንም ድረስ እሷ ተጠቀምባቸው የነበሩ ኖትቡክስ ወይም ደግሞ እንደ ማስታወሻ ደብተሮቿ የሬዲዮ አክቲቭ ማቴሪያል ጨረር ተጋላጭ በመሆናቸው ምክንያት ሳይንቲስቶች እነሱ ነገሮች ለመጠቀም ሲፈልጉ ከፍተኛ የሆነ ጥንቃቄ አድርገው የተለያዩ አልባሳቶችን ለብሰውና የቅድመ ጥንቃቄ ሁኔታዎችን ወስዶ ነው ማለት ነው አሁንም ድረስ የሚወስዱት። እና ሜሪ ኩሪ በጣም ብዙ ገጠመኝ ያላት በጣም ጠንካራ የምንላት እንስት ፊዚሲስት ነች ማለት ነው። እኔ በጣም የምትገርመኝ ሳይንቲስት ነች። እናንተም እስኪ እስካሁን ካቀረብኩላችሁና ከዚህም በኋላ የሚያቀርብላችሁ ሳይንቲስት አለ ከነሱ ውስጥ የትኛው ኢንስፓየር አደረጋችሁ፣ የትኛው ጥሩ ስራ ሰራ ብላችሁ ታምናላችሁ? ስለዚህ ይሄንን እስኪ የኮሜንት ቦክስ ውስጥ ገብታችሁ የራሳችሁን አስተያየት ሰጡናላችሁ። ስለዚህ የመጨረሻው እንግዲህ ይዤላችሁ የቀረብኩት አልበርት አንስታይን ነው። እንግዲህ አልበርት አንስታይንን አብዛኛውን ጊዜ ስለ ሳይንስ ሲወራ የሱን ምስል የትም ቦታ ላይ እናገኘዋለን። ስለዚህ እንዴት ነው ምን አይነት ነገሮችን ነው የሰራው የሚለውን የተወሰነ አሳያችኋለሁ። አልበርት አንስታይን እንግዲህ ከ1879 እስከ 1955 የቆየ ፊዚሲስት ነው ማለት ነው። he is known for the developing of theory of relativity። ስለዚህ ቲዮሪ ኦፍ ሪሌቲቪቲ ወይም አንጻራዊ ህግ የሚባለው ነገር ባሰበን ቁጥር አልበርት አንስታይን መጀመሪያ ወደ ፊታችን ይመጣል። ስለዚህ በዋናነት እሱ የሚጠቀመው E = mc² የምትባል ፌመስ የሆነች ፎርሙላ አለች ወይም ቀመር አለች። ስለዚህ እቺን ቀመር እንዴት አድርጎ ነው የሰራት፣ ምን አይነት ነገሮችን ነው የሚወስዱት የሚለውን ስናይ የመጀመሪያው E ማለት ኢነርጂን የሚወክል ነው። ሁለተኛው ደግሞ M ማስ ይሆናል። ሶስተኛው C ደግሞ ስፒድ ኦፍ ላይት ነው ወይም ደግሞ የብርሃን ፍጥነት ነው። ስለዚህ ኢነርጂ ከማስ እና ከስፒድ ኦፍ ላይት እንደዚህ አይነት ሪሌሽንሺፕ አለው ብሎ ዴቨሎፕ ያደረገ ሳይንቲስት ነው ማለት ነው። እንግዲህ ይሄ በተለያየ ቪዲዮ ለወደፊት የምታያቸው ይሆናል። ነገር ግን በዋናነት ይህንን ቲዮሪ ኦፍ ሪሌቲቪቲ ወይም ይሄ E = mc² የምንለው ቴክኖሎጂ ላይ በጣም ከፍተኛ የሆነ ጥቅም አለው። ለምሳሌ ዶክተሮች ከሚጠቀሙበት አንድ ፔት ስካነር የምንለው ማሽን አለ። ሰውነታችን ውስጥ ያለን በሽታ ወይም ያለን ችግር ለመለየት የምንጠቀምበት ማሽን ነው። ይሄ ማሽን የሚሰራው በቲዮሪ ኦፍ ሪሌቲቪቲ ወይም ደግሞ E = mc² በሚለው ፕሪንሲፕል መሰረት ነው። ከዚህም በተጨማሪ ኒውክሌር ሪአክተር ወይም የኒውክሌር ማብለያ የቲዮሪ ኦፍ ሪሌቲቪቲ ኮንሰፕት የሚጠቀም ሳይንስ ነው ማለት ነው። ስለዚህ እነዚህን ሳይንሶች በደንብ አድርጎ ሰርቷል። ከዚህም በተጨማሪ ደግሞ ኤንስታይን ሜድ ኢምፖርታንት ኮንትሪቢዩሽንስ ቱ ዘ ዲቨሎፕመንት ኦፍ ዘ ቲዮሪ ኦፍ ኳንተም ሜካኒክስ። ስለዚህ ኳንተም ሜካኒክስ የሚባለውን ቲዮሪ በአተም ደረጃ በማጥናት ከፍተኛ የሆነ ጥቅም የሚሰጥ ሳይንስ ላይም ከፍተኛ የሆነ ኮንትሪቢዩሽን አለው ማለት ነው አልበርት አንስታይን። ስለዚህ ይሄ ቲዮሪ ኦፍ ኳንተም ሜካኒክስ ሴሚኮንዳክተርስ የምንላቸው ማቴሪያሎች አሉ። እንግዲህ ኤሌክትሮኒክሶችን አይታችሁ የምታውቁ ከሆነ ኤሌክትሮኒክሶች አንዱ የሚሰሩባቸው ነገሮች ሴሚኮንዳክተርስ የምንላቸው ናቸው ወይም ደግሞ ከፊል አስተላላፊ እንላቸዋለን። እነዚህ ማቴሪያሎች ለመስራት የኳንተም ሜካኒክስ ሐሳብ ያስፈልጋቸዋል። እንደዚሁም ደግሞ ሌዘር፣ ስለዚህ ስለ ሌዘር ሌላ ቪዲዮ ላይ አይታችሁ ይሆናል። ስለዚህ ሌዘር በብርሃን አማካኝነት ሰውነታችን ውስጥ ያሉ የተለያዩ ሕክምና የምንሰጥበት ማሽን ወይም መሳሪያ ወይም ሐሳብ ነው። ይህንንም ነገር ለመስራት ደግሞ የኳንተም ሜካኒክስ ሐሳብ ከፍተኛ አስተዋጽኦ አለ ማለት ነው። ስለዚህ አንስታይን እዚህኛውም ጋር ከፍተኛ የሆነ ኮንትሪቢዩሽን ፈጥሯል። እንግዲህ አንስታይን አንድ አስገራሚ ገጠመኝ አለ። እንግዲህ እንደሚታወቀው ብዙ ሐሳቦችን ተመስጦ የሚጽፍ የነበረው ብላክቦርድ ላይ ነውና ብላክቦርድ ላይ ጽፎ ይወጣል። የሆነ ጊዜ በጣም ብዙ ፎርሙላዎችን ብላክቦርድ ላይ ጽፎ ሲወጣ የጽዳት ሰራተኛዋ ያው ባለማወቅ ገብታ ብላክቦርዱን ታጸዳለች ማለት ነው። እንግዲህ አስቡት ስንት የሳይንስ ዕውቀት እዛ ብላክቦርድ ላይ ተጽፎ ሲመለስ በማግስቱ ምን እንደሚጠብቀው አስቡትና እንደዚህ አይነት ገጠመኝ አለው። ከዚህ ውጭ ግን አንስታይን በጣም የሚታወቀው ሙዚቃ በመውደድ ነው እና ሙዚቃ በጣም ይወዳል። ረጅም ሰዓት ሙዚቃን በማዳመጥም ያሳልፋል። ከሚያሳልፍባቸው ጊዜያቶች ውስጥ ሙዚቃ በማዳመጥ ነው። እንዲሁም ደግሞ በጥሩ ሁኔታ ቫዮሊን ይጫወት ነበር። ስለዚህ ቫዮሊን መጫወት በጣም ይወዳል፣ ሙዚቃ መስማት በጣም ይወዳልና ይኸውም ደግሞ ከፍተኛ የሆነ አንደርስታንድ ለማድረግ ነገሮችን በጥልቀት ለመረዳትና ለመስራት አግዞታል የሚሉም አሉ ማለት ነው። ስለዚህ አንስታይን ይህንን የመሰለ ገጠመኝ አለው። እንግዲህ መጨረሻ ላይ አንስታይን ከሞተ በኋላ ከ1955 ላይ ማለት ነው ሲሞት የሱን አእምሮ ለሳይንቲፊክ ስተዲ ወይም ለሳይንሳዊ ጥናት በሚል ሳይንቲፊክ ኤክስፐሪመንት እንዲሰራበት ሪዘርቭ ተደርጎ ተቀምጧል ማለት ነው ቤተ ሙከራ ውስጥ። እነዚህ እንግዲህ የአንስታይን ገጠመኞች ናቸው። እንግዲህ የመጨረሻ ስራችን የሚሆነው ምን ያክል እንደተረዳችሁት ለማወቅ የሰጣችሁን ቪዲዮ እዚህ ጋር ጥያቄዎችን እንሰራለን። እንግዲህ በግራ በኩል የተለያዩ ስራዎቻቸው አቺቭመንት እና ኮንሰፕት ወይ ያመጧቸው ሐሳቦች አሉ። ከዛ ደግሞ እነማን ሳይንቲስቶች ናቸው ወይም ደግሞ የትኞቹ ፊዚሲስቶች ናቸው የሰሩትን የሚለውን ነው የምናየው። የመጀመሪያው ኢንቨንትድ the world's first electric generator፣ የመጀመሪያውን ጄነሬተር የፈበረከው ማን ነው የሚለው ጋር እዩ።
አልበርት አንስታይን አለ፣ ጄምስ ፕሬስኩት ጁል፣ ማሪ ኩሪ፣ ሚካኤል ፋራዳይ፣ አይዛክ ኒውተን። ስለዚህ ይህንን አይተናል። ሚካኤል ፋራዳይ ነው ማለት ነው የመጀመሪያውን የኤሌክትሪክ ጄኔሬተር የመሰረተ። ሁለተኛው ደግሞ ፎርሙሌትድ the three laws of motion፣ ሶስቱን የእንቅስቃሴ ህጎች። ይህንን ደግሞ አይዛክ ኒውተን ነው። ስለዚህ ኢ ማለት ትችላላችሁ። ሶስተኛ the laws of conservation of energy፣ ስለዚህ የኤነርጂ ጥበቃን። ይህ ደግሞ ጄምስ ፕሪስኩት ጁል ነው። አራተኛ discovered elements of polonium and radium፣ ፖሊኒየም እና ራዲየምን ያገኘ። ስለዚህ ሜሪ ኩሪ ነች ያገኘችው ማለት ነው። ሜሪ ኩሪ ማለት ትችላላችሁ። አምስተኛ developments of theory of relativity፣ የአንጻራዊ ጽንሰ ሐሳብን። ይሄ ደግሞ አልበርት አንስታይን ነው ማለት ነው። ስለዚህ እነዚህን ብላችሁ ከመለሳችሁ ጥሩ ተከታትላችኋል ማለት ነው። ይሄንን ቪዲዮ ያዘጋጀውላችሁ ቢልልኝ አማረ እባላለሁ። አሁን እንግዲህ እንዳልኳችሁ እስካሁን እነዚህን ሳይንቲስቶች አቅርቤላችኋለሁ። ለእናንተ የተመቻችሁን እንደዚሁም ደግሞ ኢንስፓየር ያደረጋችሁ እንደሱ በሆን ብላችሁ የምታስቡት ሳይንቲስት እዚህ ውስጥ ካለ ወይም ደግሞ የራሳችሁም ደስ ያላችሁም ሌላም ተጨማሪም ሳይንቲስት ካለ አሳውቁን። ሌላም ተጨማሪ ጥያቄዎችም ካሏችሁ መጠየቅ ትችላላችሁ።